አቡበክር ሲዲቅ ረዲየላሁ ዐንሁ ምን ያክል የተከበሩና ትልቅ ሰው እንደሆኑ የምታውቁት ሰሃቦች ራሱ ሳይቀሩ ወላሂ ለሳቸው የነበራቸው ክብር በጣም የሚለይ ነበር። አንድ ጊዜ ሰይዱና ረቢዓ ረዲየላሁ ዐንሁ ከአቡበክር ሲዲቅ ጋር ሳይስማሙ ይቀራሉ። በምን መሬት አጠገብ ለአጠገብ ስለነበራቸው አንድ የተምር ዛፍ ያጣላቸዋል። የኔ ነው ያንተ ነው እየተባባሉ በዚህ መሃል ላይ አቡበክር ሲዲቅ ረዲየላሁ ዐንሁ አንዲትን ቃል ሲናገሩ ይቺ ንግግር ሰይዱና ረቢዓ ረዲየላሁ ዐንሁ አልተስማማቻቸውም እና ፊታቸውን አይተው ተገነዘቡና እኔ የተናገርኩህን አይነት ንግግር ካልተናገርክኝ አፉ አይደለም እምቢ አሉ። ሰይዱና ረቢዓ እንደኔ አይነት ሰው ለአንተ መልስ ሊሰጥ አይገባም። ከዛ ነው እንዲያ እኔ ረሱል ሰለላሁ ዐለይሂ ወሰለም ሄጄ ከሳለሁ ብለው ፊታቸውን አዞረው ሲሄዱ የረቢዓ ረዲየላሁ ዐንሁ ቤተሰቦች ይሰበሰቡና እንደው ይህ ሰው ምን አይነት ነው ራሱ ተናግሮ ሲያበቃ ድጋሚ ከሳለሁ ብሎ ይሄዳል እንዴ ሲሉ ዝም በሉ አሏቸው። ይህ ሰው ማን እንደሆነ አታውቁም እንዴ? ይህ እኮ አቡበክር ሲዲቅ ነው። ወላሂ አሁን እኔ ጋር ተሰብስባችሁ እሱ ዞሮ ቢመለከት በእሱ ላይ እንድታግዙኝ የጠራኋችሁ ይመስለውና ሊቆጣ ይችላል። እሱ ከተቆጣ ደግሞ ያለምንም ጥርጥር ረሱላችን ሰለላሁ ዐለይሂ ወሰለም ይቆጣል ባሉ። ሱብሃንአላህ ተመልከቱ እንግዲህ ረሱሉ ሰለላሁ ዐለይሂ ወሰለም ከተቆጡ ደግሞ አላህ ሱብሃነሁ ወተዓላ ይቆጣል። በአቡበክር ሲዲቅ ምክንያት እኔ እስከ ቂያማ ቀን ድረስ የሚነበብ የቁርአን አያት እንዲወርድብኝ ነው እንዴ የምትፈልጉት አለው። ሱብሃንአላህ ከዛ ተከትለው ሄዱ። ረሱሉ ሰለላሁ ዐለይሂ ወሰለም ጋር ሲደርሱ ያ ረቢዓ እንደው ምን ነው በአንተና በአቡበክር ሲዲቅ መካከል የተፈጠሩ ሲሏቸው ነገሯቸው። ያ ረሱላህ እንዲህ ተፈጠረና እኔ ያልኩህን አይነት ቃል ካላልከኝ አፉ አልልህም ብለው ነው። ያ ረቢዓ አንተ ጥሩ አድርገሃል። አቡበክር ሲዲቅን ረዲየላሁ ዐንሁ እንዳትናገራቸው ባይሆን ገፈረላሁ ለከ ያ አቡበክር ብለው። አሁን ተመልከቱ እስቲ ሰሃባ ምን ያክል ይፈሩ እንደነበር። አቡበክር ሲዲቅን ረዲየላሁ ዐንሁ ካስቆጣኋቸው በእኔ ላይ ዋህይ ይወርድብኛል ብለው ይፈሩ ነበር። ሱብሃንአላህ ቤት መከበር እንደው